ጤና ይስጥልኝ። ወደዚህ አዲስ ማብራሪያ እንኳን በደህና መጣችሁ። እንግዲህ ዛሬ ሁላችንም በየቢሮአችን ጠረጴዛ ላይ የምናውቀውን ግን ደግሞ አንዳንዴ ግራ የሚያጋባንን ያንን ማሽን ምስጢር ልንፈታ ነው። አዎ፣ ስለ ፕሪንተር ነው የምናወራው። ያንን ብዙ ጊዜ ብስጭት የሚፈጥረውን የፕሪንተር አጠቃቀም ልምድ ወደ አቅም ፈጣሪ ክህሎት እንዴት መቀየር እንደምንችል አብረን እናያለን። ዲጂታሉን ዓለም ከሚጨበጠው ገውዞ ዓለም ጋር እንዴት በቀላሉ ማገናኘት እንደሚቻል በዚህ ዝግጅታችን እንመለከታለን። ሁላችንም የምናውቀው አንድ አስጨናቂ አጋጣሚ አለ። በጣም አስቸኳይ ሥራ ይዘን ልክ ፕሪንት ልናደርግ ስንል ማሽኑ በድንገት መስራት ያቆማል። የሚያብረቀርቁ መብራቶች ይበራሉ፣ ያልተለመዱ የስህተት ኮዶች ይወጣሉ። ታዲያ የድልድይ ሲሰበር ምን እናደርግ? በዛሬው ማብራሪያችን ይህንን የተለመደ ችግር በቀላሉ ለማሸነፍ የሚያስችል ልዩ እውቀት እናካፍላለን። እውነት ለመናገር ይሄ እውቀት ማሽኑን ያለ አንዳች ጭንቀት እንድንቆጣጠረው እንደ ትልቅ አቅም ነው የሚያገለግለን። እሺ፣ በቀጥታ ወደ ዋናው ጉዳያችን ስንገባ የምናያቸው 6 ዋና ዋና ነጥቦች አሉ። መጀመሪያ ፕሪንተሮችን በአጠቃላይ እንታዋወቃለን። ቀጥሎ የማሽኑን የውስጥ ክፍል እንቃኛለን። ከዚያም ገጠማ እና ማዋቀርን እናያለን። አራተኛው ነጥባችን ደግሞ እነዛን አሰልቺ የወረቀት መጨናነቆችን መፍታት ሲሆን በመቀጠል ጥራትና አፈጻጸምን ማስተካከልን አይተን በመጨረሻም መሰረታዊ የፕሪንተር ጥገናን እንመለከታለን። እንግዲህ በክፍል 1 ፕሪንተሮችን መታወቅ እንጀምራለን። ይህ ማለት ከዲጂታል ወደ ግዑዝ ዓለም የሚወስደውን ድልድይ ማወቅ ማለት ነው። ታዲያ እነዚህ ማሽኖች በመረጃ ልውውጥ እና ሰነድ ዝግጅት ላይ ያላቸውን መሰረታዊ ሚና መገንዘብ በጣም አስፈላጊ ነው። ፕሪንተሮች ዝም ብሎ ወረቀት የሚያወጡ ዕቃዎች ብቻ አይደለም፣ ምናዊያዊ ሐሳባችንን ወደ ተግባር የሚቀይሩ ቁልፍ መሳሪያዎች ናቸው። በአጭሩ ለማስቀመጥ ፕሪንተር ማለት በኮምፒውተሮቻችን ውስጥ ያሉትን የማይዳሰሱ ዲጂታል መረጃዎች ወስዶ በወረቀትም ይሁን በሌላ ነገር ላይ ወደሚጨበጥ ውጤት የሚቀየር ድንቅ መሳሪያ ነው። አያችሁ፣ የፕሪንተር አይነቶችን በሁለት ዋና ዋና ክፍሎች መክፈል እንችላለን። የመጀመሪያዎቹ ኢምፓክት ፕሪንተሮች ይባላሉ። እነዚህ አሮጌው አይነት ሲሆኑ በወረቀት ላይ በኃይል በመምታት ወይም በመጫን ነው ጽሑፍ የሚያወጡት፣ ልክ እንደ ታይፕራይተር ማለት ነው። በሌላ በኩል ደግሞ ኖን ኢምፓክት የምንላቸው የዘመኑ ማሽኖች አሉ። እነዚህ ደግሞ ያለምንም ድምፅና ምት ቀለምን በመርጨት ወይም ሌዘር በመጠቀም እጅግ ፈጣንና ጸጥ ያለ አገልግሎት ይሰጡናል። በጣም ትልቅ የቴክኖሎጂ ዝላይ ነው። በመቀጠል ወደ ክፍል 2 እንለፍ። እዚህ ላይ የማሽኑን የውስጥ ክፍል በተለይ የሌዘር ፕሪንተር አናቶሚን አብረን እንፈትሻለን። እንግዲህ ማንኛውንም ማዋቀር ወይም ጥገና ከመሞከራችን በፊት የማሽኑን የውስጥ አካላት ማወቅ ግድ ይለናል። የማሽኑን አናቶሚ መረዳት ችግር ሲፈጠር የት ጋር መፈለግ እንዳለብን በቀላሉ ያሳውቀናል። የዘመናዊ ሌዘር ፕሪንተርን የውስጥ አካል ስንመለከት ወረቀት ከታች ተነስቶ በቶነር ውስጥ አልፎ ምስል ተስሎበት የሚወጣበትን አጠቃላይ መንገድ ማየት እንችላለን። የቶነር እና የወረቀት ማስተላለፊያ ስርዓቶች በትክክል የት ቦታ እንደተቀመጡ ማወቅ ለሁላችንም እጅግ ወሳኝ ነው። እስቲ ዋና ዋናዎቹን ክፍሎች በፍጥነት እንያቸው። ቶነር ካርትሪጅ፣ ይሄ እንግዲህ ቀለሙን የሚይዘው ክፍል ነው። ይህ ቀለም ከካርቦን፣ አይረን ኦክሳይድ እና ሬዚን የተሰራ ዱቄት መሆኑን ልብ በሉ። ሌላው ደግሞ ከፍተኛ የቮልቴጅ ኃይል አቅርቦቱ ወይም HVPS ሲሆን ይሄ ገመዱን በኤሌክትሪክ ይሞላዋል። ከዚያ ፊውዘር የምንለው ክፍል ይመጣና በከፍተኛ ሙቀት ቶነሩን በወረቀቱ ላይ አቅልጦ ያጣብቀዋል። ይህ አስገራሚ ሂደት ነው እንግዲህ ያንን ውብ ህትመት የሚሰጠን። እሺ፣ አሁን ወደ ክፍል 3 ደርሰናል። ገጠማ እና ማዋቀር ወይም ማሽኑን ከኮምፒውተር ጋር እንዴት እንደምናገናኝ እናያለን። አሁን ከማሽኑ አካላዊ አወቃቀር ወጥተን በቀጥታ ወደ ተግባር እንገባለን። ማሽኑን በኔትወርክ አማካኝነት ከኮምፒውተር ጋር ለማገናኘት ስንሞክር አንዳንዴ ኮምፒውተራችን ፕሪንተሩን በራሱ ጊዜ ማግኘት ያቅተዋል። በዚህ ጊዜ እኛ ራሳችን እንዴት ማስተዋወቅ እንደምንችል ማወቅ አለብን። ለምሳሌ በዊንዶውስ 10 ውስጥ
መጀመሪያ ወደ ሴቲንግስ ከዚያም ወደ ዲቫይስስ እና ፕሪንተርስ ኤንድ ስካነርስ በመግባት ሂደቱን መጀመር እንችላለን። መዋቅሩን ደረጃ በደረጃ ስናየው መጀመሪያ ፕሪንተሩ በዝርዝሩ ውስጥ እንደሌለን እንነግረዋለን። በመከተል ኔትወርክ ፕሪንተር መሆኑን እንመርጣለን። ዋናው ሚስጥር እዚህ ላይ ነው። አዲስ የቲሲፒ አይፒ ፖርት መፍጠር እና ትክክለኛውን የፕሪንተሩን አይፒ አድሬስ ማስገባት ግድ ነው። በመጨረሻም ከአምራቹ የተሰጠውን ትክክለኛው ድራይቨር ስንመርጥ የኔትወርክ ግንኙነቱ የተሳካ ይሆናል ማለት ነው። ቀላል ነው አይደል? ገጠማውን ከጨረስን በኋላ ደግሞ ዝም ብለን አንተውም። ሁሉም ነገር በትክክል መስራቱን ማረጋገጥ አለብን። ፕሪንት ቴስት ፔጅ ወይም የሙከራ ገጽ በማውጣት ያደረግነው አድካሚ የማዋቀር ሥራ ፍሬ ማፍራቱን እናረጋግጣለን። የተጻፈው ጽሑፍ ግልጽ መሆኑን፣ ቀለማቱ ትክክል መሆናቸውን እና ምንም የጎደለ ነገር አለመኖሩን ስናይ ስራችንን በሚገባ አጠናቅናል ማለት ነው። ክፍል 4 ላይ ደርሰናል። እዚህ ላይ የተለመዱ የወረቀት መጨናነቆችን እንዴት እንደምንፈታ እና ግዑዝ ክፍሎችን እንዴት እንደምንመረምር እናያለን። አሁን ደግሞ ልክ እንደ አንድ የሕክምና ባለሙያ በሽተኛውን እንደሚመረምረው እኛውም በፕሪንተሮች ላይ በብዛት ወደሚያጋጥመው ትልቅ ራስ ምታትና እናተኩራለን። እሱም የወረቀት መጨናነቅ ወይም ፔፐር ጃም ነው። እንግዲህ እዚህ ጋር በጣም ወሳኝ የሆነ ነጥብ ላንሳ። ብዙዎቻችን ወረቀቶች እንዳይጣበቁ ብለን ወረቀቱን እናራግባለን። ነገር ግን ይሄ ፈጽሞ ስህተት ነው። ወረቀት ማራገብ ስታቲክ ኤሌክትሪሲቲ ስለሚፈጥር ወረቀቶቹ ይበልጥ እንዲጣበቁ ያደርጋል። ከማራገብ ይልቅ ወረቀቱን ማጠፍ ወይም መገልበጥ የተሻለና ትክክለኛ መፍትሄ ነው። ታዲያ ወረቀት ሲጨናነቅብን የምንወስደው እርምጃ በጣም ጥንቃቄ የተሞላበት መሆን አለበት። መጀመሪያ ማድረግ ያለብን የኤሌክትሪክ ኃይልን ማቋረጥ ነው። በመቀጠል ይህ በጣም ወሳኝ ማስጠንቀቂያ ነው። ካርትሪጁን ስናወጣ ለብርሃን እንዳይጋለጥ ወዲያውኑ በወረቀት መሸፈን አለብን። ምክንያቱም ብርሃን ካርትሪጁን በፍጥነት ሊያበላሸው ይችላል። በመጨረሻም የተጨናነቀውን ወረቀት በሁለቱም እጃችን ይዘን ሳይቀደድ በቀስታ መሳብ ያስፈልገናል። አሁን ደግሞ ወደ ክፍል 5 እንለፍ። ጥራትና አፈጻጸምን ማስተካከል እንዲሁም ዲጂታል ክፍሎችን መመርመር። ከአካላዊ የወረቀት መጨናነቅ ችግሮች ወጥተን ወደ ዲጂታልና የምስል ጥራት ችግሮች ስንመጣ ደግሞ የተለዩ ነገሮች ያጋጥሙናል። ለምሳሌ ሙሉ በሙሉ ባዶ ገጽ ሲወጣ ወይም የተዛባ ጽሑፍ ሲታተም ምናደርግ? በጣም የሚገርመው ነገር አዲስ ካርትሪጅ ገዝተን ስንገጠም የካርትሪጁን የማሸጊያ ቴፕ ሲሊንግ ቴፕ ማንሳት ከረሳን ፕሪንተሩ ምንም ጽሑፍ የሌለው ባዶ ወረቀት ብቻ ነው የሚያወጣው። የተዛባ ጽሑፍ ካጋጠመን ደግሞ ወይ የዩኤስቢ ገመዱ ተበላሽቷል አሊያም የተሳሳተ ድራይቨር ነው የተጫነው ማለት ነው። ስለዚህ እነዚህን ትንንሽ የሚመስሉ ግን ትላላቅ ችግር ፈጣሪ ነገሮችን ማረጋገጥ አለብን። እናም ወደ መጨረሻው ክፍላችን ደርሰናል። ክፍል 6 መሰረታዊ የፕሪንተር ጥገና ወይም ማሽኑን የመፈወስ ሂደት። ማሽኑ ያለ ችግር ረዘም ላለ ጊዜ እንዲያገለግለን የፕሪንት ሄድ የሚባለውን ቁልፍ አካል እንጠብቅ። የፕሪንት ሄድ ማለት ቀለሙን በወረቀቱ ላይ በትክክል የሚያስተላልፈው ዋናው አካል ነው። ታዲያ ይህ ክፍል ሲያረጅ የህትመት ጥራት በከፍተኛ ሁኔታ ይቀንሳል። በዚህ ጊዜ አሮጌውን በጥንቃቄ አውጥቶ አዲሱን መተካት ፕሪንተራችን እንደ አዲስ ፍጹም የሆነ ህትመት እንዲሰጠን ያደርገዋል። የመጨረሻው የጥገና ስራችን የሚሆነው የቶነር ካርትሪጅን መቀየር ነው። እዚህ ላይ በድጋሚ ማጉላት የምፈልገው ትልቁ ጥንቃቄ ምንድነው? አዲሱን ካርትሪጅ ከካርቶኑ ስናወጣ የታችኛው ክፍል ለቀጥታ ብርሃን በፍጹም መጋለጥ እንደሌለበት ነው። ለብርሃን ከተጋለጠ የህትመት ጥራት ላይ ከባድ ችግር ያመጣብናል። ስለዚህ በፍጥነትና በጥንቃቄ ወደ ማሽን ውስጥ ማስገባት አለብን። እንግዲህ የዛሬው ማብራሪያ ስናጠናቀቅ ይህን አነቃቂ ጥያቄ ብናነሳ ደስ ይለኛል። ሁላችንም ያንን የሚያስፈራ የወረቀት መጨናነቅ ፍርሃት አስወግደን በዲጂታል እና ግዑዝ ዓለማት መካከል ያለውን ክፍተት ለማገናኘት ዝግጁ ነን። በእርግጠኝነት ነን። የማሽኑን አናቶሚ በሚገባ ተረድተናል። ኔትወርክ እንዴት እንደሚዋቀር አይተናል። እንዲሁም ችግሮቹን እንዴት መመርመርና ማከም እንዳለብን አውቀናል። እነዚህን ዕውቀቶች ስናጠቅ ማንኛውም ቴክኒካዊ ችግር ሲያጋጥመን ከመደንገጥ ይልቅ በቀላሉ መርምረን ማስተካከል እንችላለን።
የዛሬው ማብራሪያችን አቅም እንደፈጠረላችሁ ተስፋ አደርጋለሁ። ለሁላችንም መልካም የህትመት ጊዜ ይሁንልን።